ሰላም 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 ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ስትበልልኝ ተመልካቾቼ፣ ጓደኞቼ፣ አዳዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጀምሩ። ዛሬ ደሞዝ ተቀብያለሁ። ትናንትና ነው የተቀበልኩት እና እዚህ ሀገር ደስ ይላል የእውነት በቃ የጆርዳኑ ነው ትዝ ያለኝ ማለት ነው። ጆርዳን ያው ታውቁታላችሁ፣ በልመና ነው በወር ጠብቆ አይሰጡም። እና ትላንትና አንድ ነበር በአንድ ደሞዝ ተሰጠን ማለት ያው እቺ ብቻ ናት የተሰጠችኝ። እቺ ግን የኢድ ሀዲያ ነች። ለኢድ የተሰጠኝ ብር ነው ላሳያችሁ በዛ ብዬ ነው። ግን ደሞዜ እቺ ናት። እቺ ስንት ብር እንደሆነ ገምቱ። እቺ እንግዲህ የዩናይትድ አረብ ኤምሬት 1000 ብር ነው። አያችሁ፣ ቆይ ላሳያችሁ እቹትና ይዋት እና እቺ 1000 ብር ነች። እንደ ደሞዝሽ ስንት ነው እንዴት 1000 ብር ምናምን ልትሉኝ ትችላላችሁ። እና እንግዲህ ሴትዮዋ የለችም፣ ማዳም የለችም። ግን የሚገርማችሁ ነገር ወሯን ላለማሳለፍ ብሎ ነው የሰጡንና ለሁለታችንም ነው፣ ሙሉ አልተሰጠንም። ማዳም ስትመጣ ደግሞ ትሰጣቸዋለች። እናንተ አማርኛ አንዳንዴ ንግግር ራሱ ይጠፋብኛልና እንግዲህ ይሰጣችኋል ተብለን እቺ ብቻ ናት የተቀበልኳት። ግን ደስ ነው ያለኝ የሆነ ለፍታችሁ ምናምን ለምን አንድ ብር አትሆንም? የልፋታችሁን ውጤት ስታዩ ምናምን ደስ ነው የምላችሁና እናንተ የመጀመሪያ ደሞዝ ስትቀበሉ ምን አይነት ስሜት ነው የተሰማችሁ? እኔ ደስ ብሎኛል፣ ደስ ነው ያለኝ። እንግዲህ በዚህ ፈጣሪ ይባርክልን ብዬ ጀምሬ ያለው የተረፈውን ደግሞ ስንት እንደሚሰጠኝ እንግዲህ ማዳም መታ ትሰጠኛለች። ለአሁኑ ግን እቺ ናት የተሰጠችኝ። እዚህ ሀገር በቃ ቀናቸውን ጠብቆ ነው የሚሰጠውና ምን አለበት ጆርዳን ማዳሞች ዱባይ ማዳሞች ቢማሩ ቢሰለጥኑ፣ ሰራተኛ እያስለቀሱ ወርን ጠብቆ አይሰጡም። በቃ የአመት ሁላ አንድ ልጅ የአመት ደሞዝ ነው ተቀብላ እንትና ኮንትራታ አልቆ ብሯን ተቀብላ የመጣችውና ወርን ጠብቆ አይሰጡም። ዋይ ይለያያል። በየበቱ ደግሞ አለ ወርን ጠብቆ የምትቀበሉ ልትኖሩ ትችላላችሁ። ግን በብዛት ጆርዳን ውስጥ ብር በልመና ነው የሚሰጠው። ደሞዛችሁ ለምናችሁ ምናምን ነውና እነዚህ ማዳሞች እዚህ ቤት እንግዲህ ወርን ጠብቆ ሰጥተውኛል። እቺ ግን ደግሞ እቺ 10 ብር ናት። ላሳያችሁ፣ ለማታውቁት በዛ ብታዩ ምን ችግር አለ? ላሳያችሁ፣ የምታውቁት ታውቁታላችሁ። እቺ 10 ብር ነች። በጣም ስስ ነች። የሚገርማችሁ ስስ ናት በጣም። እቺ 10 ብር ናት። ገልብጬዋለሁ መሰለኝ። አዎ እቺ 10 ብር ነች። እቺም ያው 10 ነች። እቺ ደግሞ 5 ብር ናት። ከጆርዳን ጋር የሆነ ትንሽ ከለራቸው ይቀራረባሉ። እቺም 10 ድርሃም ነች። እቺ 5 ድርሃም ነች ማለት ነው። እና በጣም ደስ ብሎኛል ስለተቀበልኩ። እናንተ ግን እንደዚህ አይነት ቢሰጣችሁ በጣም ነው ማለት ቀለል ያለ ነው። ቦታ ማይዝ ምናምን ነገር የዚህች ብዙ እንኳን ቢኖራችሁ የትም ሙሽክ ነው የምታደርገው። ለነገሩ እዚህ ሀገር ሌባ የለም፣ በር ክፍት ነው የሚያድረውና ማንም የሚገባ የለም። ስትተኙ ራሱ በር አይዘጋም። እዚህ ሀገር ብር ምናምን አይቆለፍም። ዝም ብሎ ነው ገርበብ የሚደረገውና የምትገርም ሀገር ነች። ሌባ የለም፣ ምንም ሌባ ነገር የለም። እኛ ስንተኛ ራሱ በር ክፍት ሆኖ ነው የምንተኛውና እዚህ ሀገር ሌባ የለም። የትን ብታስቀምጡ የሚወስድባችሁ የለም ማለት ነው። እና በጣም ደስ ብሎኛል ጓደኞቼ። ደስ ስላለኝ ምን ልጋብዛችሁ በዚች 1000 ብር እንግዲህ ለዚች ብለን ነው የምንንከራተተው ዋጋ የምንከፍለውና ይሁን እስቲ እንታገላለን። አንድ ቀን ያልፍ ይሆናል፣ አንድ ቀን ያልፋል። የሰው ልጅ በተስፋ አይደለም የምንኖረው እና ብዙ ነገር ተምሬያለሁ። አንዴ ሁለቴ ብዙ ነገር ትማራላችሁ። ስደት ራሱ አንድ ትምህርት ነውና ገንዘባችሁን በማይሆን ነገር አለማባከን ብዙ ነገር
ካሁን በኋላ ጎረሮዬን ይዞኛል። ዛሬ ደግሞ በጠዋቱ ምንድን ነው እንዴት ሆነን እንደምናመጣው እኛንን የምናውቀውና ገንዘባችሁን ለማንም ለማይገባ ቦታ አታባክኑ። በቃ እኔ እንጃ እኛ አረብ ሀገር ሴቶች ለምን በቃ የዋሆች ነን። የሆነ ካሁን በኋላ በቃ ጨካኝ ነው የምንሆነው እንላለን እንጂ የሆነ በቃ አንጀታችን አያስችልም። ሰው ገንዘብ ሲጠይቀን እንሰጣለን ማለት የሆነ አዛኝ ልብ ነው ያለን እና እናንተ ደግሞ ስታጡ እዚህ ሀገር ላይ እቺ 5 ብር ዋጋ አላት። እቺ 5 ብር ብዙ ሺህ ብር ነው የምትሆነው እና የማይረባ ነገር ባንገዛ በአግባቡ ብናስቀምጥ ነገም ከነገ ወዲያም መመላለሱ ስለሚሰለችን እድሜም ጉልበትም እያለቀ ነው የሚሄደው እንጂ እየጨመረ አይሄድምና እንግዲህ በአግባብ ገንዘባችንን መጠቀም መዋል አለብን እህቶቼ። የኦንላይን እቃ ምናምን በቃ እኛ ሴቶች ችግር አለብን። ያገኘነውን መግዛት መሸመት እንወዳለን። ለምን ያው በቃ ይሄ የሴቶች በሽታ ያለንበት ሁኔታ ነው። ይሄ ኦንላይን ሾፒንግ ሺኤን እነዚህ ምናምን ነገሮች በብዛት ኦርደር የምታደርጉ ከሆነ ብራችሁ ያልቃል። ብሩ የአረብ ሀገር ብር በጣም ሰላቢ ነው። ካልያዛችሁ ይበተናል። ከተያዘ ግን በአግባቡ ከተጠቀማችሁ የእውነት ጥሩ ቦታ ከዋላችሁ ምንም አይሆንም። ግን በቃ ነገ ከነገ ወዳ ደሞዝ ደግሞ በሚቀጥለው ደሞዝ አስቀምጣለሁ የዚህ ደሞዝ ደግሞ የሆነ ነገር እገዛለሁ የምትሉ ከሆነ ያው እዛው ነው የምንሆነው እና እስቲ እንቆጥብ። የመቆጠብ ቻሌንጅ እንጀምር። ገንዘቦቻችሁን ለማንም አትላኩ ምናምን በቃ በዓለም ሲሆን በትንሹ ላኩ። ለሰው ደስታ ለማንም ለማስደሰት አያስፈልግም የእውነት እና መጀመሪያ እስቲ ራሳችሁ አይምራችሁ ይደሰት። እናንተ ጤነኛ ሁኑ። ሰው ለማስደሰት አትጣሩ። መጀመሪያ እናንተ ጤነኛ ሁኑ። የራሳችሁን ህይወት ኑሩ። ሁሉም ሲኖራችሁ ነው የምወዳችሁና ማየት ጥሩ ነው። እኔ ብዙ ነገር አይቼዋለሁ እህቶቼ። ለራሳችሁ ኖሩ። በቃ ሰው ለማስደሰት ምናምን አትኖሩ። በቃ የራሳችሁን ህይወት ለማስተካከል ሞክሩ። አላውቅም ብቻ ይሁን ተመስገን። እንደዛም አድርገን ምስጋና የለም የሚያመሰግነን ስለሌለ ማለት ነው። ብዙም ሰው ለሰው ደስታ አትጨነቁ። ጥሩ መልካም ነገር ስሩ፣ ሰውን እርዱ። ግን በመጠኑ ነው መሆን ያለባችሁ። እናንተ ግን ተቸግራችሁ የሆነ ቦታ ብትወርቁ እናንተን የሚረዳ ሰው የለም። ዞር ብሎ እንኳን የማያችሁ የለም እና ጊዜ ከፍቷል እና ይሄ አለን ብላችሁ ዝም ብላችሁ ብር አትበትኑ። በአግባቡ ተጠቀሙ ለማለት ፈልጌ ነው እህቶቼ። ወዳችኋለሁ። ያው የራሴን ደስ ስላለኝ ወደ እናንተ ላጋራ ብዬ ነው። ደሞዝም ደግሞ ስንት ነው ለምትሉኝ ሰራላችኋለሁ። ከጆርዳን ወደ ዱባይ መምጣት ፈልጋለሁ። እዛ የተሻለ ነገር አለ ወይ ለምትሉ እሰራላችኋለሁ። አንዳንዴ የሆነ አገር ስለቀያየርን የተሻለ ነገር የሚኖረን ይመስለናል። ግን ያው ነው የጉልቻ ስለቀያየሩ ወጣ አጣፍጥም ነው ምናምን እንደሚባለው ማለት ነው። ሊኖር ይችላል የ5,000 ብር የ6,000 7,000 ብር ልዩነት ሊኖረው ይችላል። ግን እዛ ኢትዮጵያ ሄዳችሁ የምታባክኑ ጊዜ የምታባክኑ ገንዘብ እሱን ስታስቡ ውይ እኔ ባለሁበት እዚሁ ሊሆን ነው የምትሉትና በተለይ ጥሩ ማዳም ቤት ካላችሁ ጥሩ አሰሪ ካላችሁ ደሞዝ ጨምሩልኝ ብላችሁ እዛው ብትቆዩ እንደኔ መልካም ነው ብዬ አስባለሁ። እና ብዙዎቻችሁ ወደዚህ ወደ ዱባይ መምጣት የተለያየ ሀገር መቀያየር ትፈልጋላችሁ። ግን በርቱ። አንድ ቦታ መቀመጥ የተለያየ ሀገር ማየት፣ ቋንቋ፣ ምግብ፣ ባህላቸው ማየትም ጥሩ ነው ቶሎ ከተሳካላችሁ ማለት ነው። ግን ይሄና የተጋነነ ነገር ምንም ምን ያየሁት ነገር የለም። እኔ መታችሁ እዩ፣ ፍላጎት ካላችሁ መታችሁ እዩ። እዚህ ብዙ ብር ነው ብዬ እናንተንም እንትን አልልም። ግን መጥቼ አያለው። እዚህ ጆርዳን ያለሁበት አልተመቸኝም። ጆርዳንም ሊሆን ይችላል፣ ቤይሩት፣ ሳውዲ፣ የትም ሀገር ሊሆን ይችላል፣ ኳታሪም፣ ዱባይም ሆኖ እኮ ወደ ኩዌት ወደ ሌላ ሀገር የሚመኝ ሰው አለና በተለይ እዚህ ዱባይ ሆኖ ደግሞ ወደ ጆርዳን ብሄድ ብሎ የሚመኝ ይኖራል። ምክንያቱም በቃ
ሰው መፍቶ ነው የፈለገውን ነገር መመኘት ማለት ነው። መታችሁ ይሁን እንደኔ ግን ምንም የተጋነነ የተሻለ ነገር ያለ የለም። አየሁት ግን መጥቻ ያለው አይ ብላችሁ ከቆረጣችሁ መታችሁ ይሁ እላለሁ። ወዳችኋለሁ። እያላችሁበት መልካም ጊዜ መልካም ቆይታ። ቻው ቻው።